በዋሽንግተን ዲሲ የሚገኘው የዋሽንግተን ሂልተን ሆቴል በከፍተኛ ግርግር ተመቷል። ፕሬዝዳንት ዶናልድ ትራምፕ፣ ቀዳማዊት እመቤት ሜላኒያ ትራምፕ እና ምክትል ፕሬዝዳንት ዲጄ ቫንስ በዋይት ሃውስ የጋዜጠኞች እራት ላይ በነበሩበት ወቅት በሆቴሉ መግቢያ ላይ በተተኮሰ ጥይት ምክንያት ባለስልጣናቱ ተረብሸው አምሽተዋል። በአሜሪካ ሰዓት አቆጣጠር ቅዳሜ ምሽት 2:40 ላይ አንድ ታጣቂ የሆቴሉን የደህንነት ፍተሻ ጥሶ ለመግባትና ዶናልድ ጄ ትራምፕ ላይ ጥቃት ለመሰንዘር ሞክሮ ነበር። ዶናልድ ትራምፕን መግደል ፈልጎ የነበረው ተጠርጣሪ ግን እቅዱ ሳይሳካ ቀርቶ በቁጥጥር ስር ውሏል። ፖሊስ በቁጥጥር ስር የዋለውን ተጠርጣሪ ማንነት ይፋ አድርጓል። ተጠርጣሪው የ31 ዓመቱ ኮል ቶማስ አለን የተባለ የካሊፎርኒያ ነዋሪ ነው። ተጠርጣሪው ሾትገን፣ የእጅ ሽጉጥ እንዲሁም በርካታ ቢላዎችን እንዲሁም ጥይት የማይበሳው መከላከያ ልብስ ለብሶ ነበር በፕሬዝደንቱ ላይ ጥቃት ለመሰንዘር የሞከረው። ተጠርጣሪው የፍተሻ ጣቢያውን ጥሶ ለመግባት ሲሞክር ከደህንነት ኃይሎች ጋርም የተኩስ ልውውጥ አድርጓል። እዚህም አንድ የጥበቃ ቡድን አባል በደረቱ ላይ በጥይት ተመቷል። ሆኖም በለበሰው የጥይት መከላከያ ልብስ ምክንያት ህይወቱ ሊተርፍ ችሏል። በአሁኑ ወቅትም ጥበቃው በሆስፒታል ውስጥ በደህና ሁኔታ ላይ እንደሚገኝ ፖሊስ አስታውቋል። ፕሬዝዳንት ትራምፕ ከክስተቱ በኋላ በሰጡት መግለጫ የጥበቃ ቡድን አባላትን ጀግኖች ሲሉ አወድሰዋል። የጥበቃ ቡድን አባላትና የህግ አስከባሪ አካላት ድንቅ ስራ ሰርተዋል፣ በፍጥነትና በጭካኔ እርምጃ ወስደዋል ሲሉ በትሩዝ ሶሻል ሚዲያቸው ላይ ገልጸዋል። ፕሬዝዳንቱ አክሎም ጥቃት ለመሰንዘር የሞከረው ግለሰብ ብቸኛ ተኩላ ነው፣ ከየትኛውም ቡድን ጋር አይገናኝም፣ የኢራንም እጅ እንዳለበት የሚያሳይ ምንም አይነት ማስረጃ የለንም ብለዋል። የአሜሪካ የፍትህ ሚኒስቴር በተጠርጣሪው ላይ ከባድ ክሶችን መስርቷል። የፌዴራል መኮንን መግደል ሙከራና ህገወጥ የጦር መሳሪያ መያዝ የሚሉትም ይጠቀሱበታል። ተጠርጣሪው ኮናለን ሰኞ ዕለት ፍርድ ቤት ይቀርባል ተብሎ ይጠበቃል። የጋዜጠኞች ማህበሩ የምሽቱን ፕሮግራም የሰረዘ ቢሆንም ፕሬዝዳንት ትራምፕ ግን እራቱ በሚቀጥሉት 30 ቀናት ውስጥ በድጋሚ እንደሚካሄድ አስታውቋል። ለጊዜው የዋሽንግተን ሂልተን ሆቴል በፖሊስ ቁጥጥር ስር ሆኖ ምርመራ እየተካሄደበት ይገኛል።